ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው አለሁኝ። እንግዲህ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ እግዚአብሔር አታምኑም ምን እንዳደረጉ ማለት ነውና ባልተጠበቀ ቀን ባልተጠበቀ ቦታ ተገኝቻለሁ። ሁላችሁም እንግዲህ ዛሬ በጣም ደስ እንደሚላችሁ ተስፋ አደርጋለሁ። አታምኑኝም የት እንዳለሁ አርባ ምንጭ መጥቻለሁ ቤተሰብ ሌላ ፕሮግራም ነበረኝ ግን አንዳንድ ማውራት ያለብን ነገር ስላለ አርባ ምንጭ መጥቻለሁ ማለት ነው። እንግዲህ ማንም የሚያውቀው ነገር የለም፣ ቆንጅትም አታውቅም። እንግዲህ ዝም ብዬ እኔም በእርግጥ ፕሮግራም ነበረኝ አርባ ምንጭ የመምጣት የሄሉንም ቤተሰብ ፋዘር ድሮ ነበር የጠየኳቸው ምናምን ነገር ቤት የመምጣት ፕሮግራም ነበረኝ። ግን ሌላ ፕሮግራም ከዛ በፊት የምሄድበት ሌላ ቦታ ነበረኝ ግን ያንን ነገር ሰርዤ እንግዲህ እዚህ መጥቻለሁ። በቅድሚያ መምጣት ስላለብኝ ለብዙም ነገር እንግዲህ ቪዲዮ መሀል ላይ ሁሉንም ነገር የምታውቁት ይሆናል። ከናንተ ጋር ተጠፋፍቻለሁ መሰለኝ ትንሽ ቀን ሆነኛ እና እንዴት ናችሁ ቤተሰብ? ሁሉ ሰላም ነው? እኔ እንግዲህ እግዚአብሔር ይመስገን በጣም ደህና ነኝ አለው። ኢትዮጵያ ላይ እንግዲህ ፈታ እያልኩ ነው። ዲያስፖራ አይደለም ኢንጆይ እያደረኩኝ ነው። ይህን አበባ እንግዲህ አርባ ምንጭ ላይ በመከራ ነው ያገኘሁት እና ፈልጌ ነው ያገኘሁት። አሪፍ ነው፣ ትወደዋለች ብዬ አስባለሁ። አላቅም መምጣቴን አታውቀውም እና ምን እንደምትል አላቅም። በእርግጥ እሷም የራሷ እንግዲህ እዚህ ለተወሰነ ጊዜ እንደምትቆይ ምናምን ነገር ነው የነገረችኝ። እኔ ስለዛ ነገርም ከእሷ ጋር ማውራት ስላለብኝ አንዳንዴ የሆነ ሄሉ በችኮላ የምትወስናቸው ነገሮች አሉ። አላቅም የሰውም ግፊት የእናንተ የተከታዮችም ግፊት አለባት መሰለኝ። ከብዙዎቻችሁ ጋር ታወራለች አይ ቲንክ እና የቤተሰብም ግፊት አለባት ምናምን እና ያ ነገር መሆን የለባትም። ብዙ ጊዜ በጣም ቸኮላ ብዙ ነገሮቿን አበላሽታ ምናምን ማይሆን ሁኔታ ውስጥ ገብታም አይቻት አውቃለሁና አሁን በኋላ ትላልቅ ሰዎች ነን እና የሆነ በቃ ህይወቷን ቀስ አድርጋ ምናምን ነገር ትልቅ ነገር አንዳንዴ የውሳኔ ሰው መሆን መቸኮል ምናምን ነገር አድቫንቴጆችን ለመጠቀም አሪፍ ሊሆን ይችላል። በእርግጥ ግን ይሄ ደግሞ አንዳንዴ ደግሞ ውሳኔ ቀስ ብላችሁ ተረጋግታችሁ መወሰን ያለባችሁ ነገሮች ሊኖራሉ። ይሄ አላ ላይፍ ታይም ነገር ስለሆነ እና ብቻ በዚህ ዙሪያም ከሄሉ ጋር ማውራት ያለብኝ ነገር ስላለ ነው። ምክንያቱም ትላንት ወዲያ በስልክ እያወራኋት ነበረ እና አንዳንድ ነገሮችን እየነገረችኝ ነበረ። በዛው ዙሪያም ምናወራ ይሆናል። አላቅም ምን እንደሚሆን አላቅምና ጓደኛዋን ጠርቻታለሁ። ሶሲን ታቋታላችሁ ብዬ አስባለሁ። ሶሲን ጠርቻታለሁ። ከሶሲ ጋር እሷን እንድጠራም ነግሬያታለሁ። ሶሲ ስትመጣ አገኛታለሁ። እዚህ ነው የቀጠርኳት። እንግዲህ አርባ ምንጭ ላይ ታዋቂ ቦታ ነው እና እዚህ ሶሲ ስትመጣ ደግሞ እሷን ሄደን እናገኛታለን ማለት ነው። ቤተሰብ ከኛ ጋር ሁኑ። ለቤቱ አዲስ የሆናችሁ ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። በጣም ነው የምወዳችሁ እና ከኛ ጋር ሁኑ። ጓደኛዋ ስትመጣ ያለውንም ነገር ከሷም ጋር ያለውን ነገር አብረን የምናየው ይሆናል። ተከታተሉ ቤተሰብ። እንግዲህ ሶሲ እሷ ናት መሰለኝ እየደረሰች ነው። ቲክቶክ ላይ አውቃታለሁ እና ሶሲ እንዴት ነሽ? ሰላም ነው? እንዴት ነሽ? እንዴት ነህ? ሰላም ነው? ደህና ነው? ሰላም ነው? አለን። ደህና ለመጀመሪያ ጊዜ ራስሽ ቪዲዮ ላይ አያት ነበር ከነ ሄሉ ጋር ምናምን ነገር እና ቲክቶክ ላይ ማያታለሁ እና ራስሽ ቪዲዮ ላይ ግን ትንሽ ወፈርት ያለሽ በአካል ቀሰቀሰሽ። አይ በቪዲዮ ትንሽ ወፈርላለሁ። ለኛምር ማለት ነው። ዝም ብለህ ያወራ መስሎ ከዛ በኋላ ለሷ ነግሬያት አለው እዚህ ጋር ነይ ምናምን ነገር ማለት ከኔ ጋር የሆነ ነገር ላሳይሽ ነው ብዬ ስላሰብኳት ጠርቻታለሁ። አሁን ደግሞ አንተ ባትመጣ ብዬ ደንግጬ ነበር። መምጣት ሳትፈልግ ነው ልጅቱን ይዣት የመጣሁትና ችግር ማሳይሽ ነገር አለ። እኔ እመጣለሁ ካልኩኝ ለቃሌ ታማኝ ነኝ። ያቁኛል፣ ቤተሰቦቼም ያቁኛል። እመጣለሁ ካልኩ ከች አይ ፈርቼ ነበር። ሄሉ ተው ጣልጣኝ አታውቅም።
ከሰው ጋር ትጣላ ስለማታውቅ ነው። እንዳታስገድለኝ እያልኩ ነበር። ሰላም ነው እንገናኝ ምናምን ብያታለሁ፣ ጠርቻታለሁ እና ሰው ወዳለችበት እንሄዳለች ይመስለኛል። እሺ ሰብ እንግዲህ አላውቅም። ሄሉ ምን ደስ ይላት አይላት እኔ ማቆና ደስ ይላት እንጂ ደስ ይላታል። አበባው ለሷ ይዘህልህ ነው? አዎ ደስ ይላታል። አበባው ሲኖር ምናምን አንተንም ስታይ ደስተኛ ነው የምትሆነው። እና ሄሉ ያለችበት ጋር ሄደን ያለውን ነገር የምታዩት ይሆናል። እና በዚህ አጋጣሚ ብላችሁ የምፈልገው አንዳንድ እኔ እንጃ የምታቻኩሉ ሰዎችም ካላችሁ ምናምን ነገር ሚዲያ ላይ ከሆነ ምንም ነገር ለማድረግም ብዙ ጊዜ እኔ ይሄ ስሜት ስለተሰማኝ ነው ዛሬ ይሄን ነገር ለሄሉ በአካል ነግሬያት ምናምን ነገር ሊደር ብዬ ነው መምጣቴም ማለት ነው ያለ ፕሮግራም መምጣቴ። እና ሰው ላይክ የራሳችሁን እንዴት እንደምትወስኑ ከአንድ ሰው ጋር አንድ አመት ኖራችሁ ራሱ ልጠራና ምናምን ነገር ትላላችሁ። በደንብ ማወቅ ትፈልጋላችሁ ለወደፊት አጋራችሁን ስትመርጡ ምናምን ነገርና በስሜት በምናምን ነገር መሆን የለበትም። ላይክ እሷም በእርግጥ ሚዲያ ላይ ብትሆንም ምናምንም ተረጋግታ ምናምን ነገር ብዙ ነገር ያው ያጋጠመንን ነገር ስለምናውቅ ነውና መሆን የለበትም። ተረጋግታ ብትወስን ባይ ነኝ። ለዛ ነው እና ካሁን በኋላ ደግሞ ድጋሚ እሷ ተከፍታ ምናምን ነገር ማየት አልፈልግም። ሰው ኮሚዲያ ላይ ምናምን ሳይ ነገሮች ቀላል ይመስላችኋል እና በቃ ሁሉንም ነገር እንድታፈጥነው ምናምን ሰው የሚፈልገው ነው። ለዛ የሰው ጫና በጣም ሚዲያ ላይ ለወጣ ሰው ከባድ ነው በጣም። ያለውን ነገር እስቲ ከእናንተም ጋር ሆነን ከሄሉም ጋር እናወራለን። አላቅም ፍላጎቷን ብቻ ግን እሷ የተመቻት ነገር እሷን ደስተኛ የሚያደርጋትን ነገር ያለ ማንም ጫናና ግፊት ብታደርግ ደስ ይለኛል። የሄሉ ደስታ ከማንም በላይ የኔ ደስታ ነው። የእናንተም ደግሞ ያው ደስታውን ለማየት ብላችሁ እንደዚህ እንደምትሆኑ ማቃለው። ቤተሰቦቿም ቢሆኑ ማንም ቢሆን አላቅም ያው ባሉለት ልጅ ምክር ጥሩ አይደለም በርግጥ። እና ሄሉ እየጠበቀችን ነው እንግዲህ ያለውን ነገር ሄደን ሰርፕራይዝ እናደርጋታለን። አዎ ደስ ይላል ሰላም አሸነፈ ልቤ ሸጋ ልጅ ወደደ። ሄሉ ያለችበት ጋር እየደረስን ነው። እዚህ ጋር ነኝ ብላለች መሰለኝ። አላቅም እንደምትል ከሰው መሃል ምን አይኔ ላይ ጣለሽ ላይመለስ ልቤ በቃ ተከተለሽ እሰይምሽ ጥር አስቸገረኝ ቆንጆ የሚሆን ቆንጆ ቃላጠረ እንዴት መጣሽ? እንዴት ነሽ? ሰላም እንዴት ነህ? ምንድን ነው የምትሰሪው? ብቻሽን ሰው ሲቆንጫት ሰላም እንዴት ነህ? እንዴት ደስ እንዳለኝ አንተ አልገባህም። የእውነት አመሰግናለሁ። እኔ ምን ጠብቃለሁ እንዴ? አልነገርከኝም እኮ ሳናስብ ተከሰተ። ወይኔ እንኳን ደህና መጣህ። ደህና ነህ? እንዴት ነህ? ሰላም ነው? አበላሽሽኝ። እኔ ደስ እንዳለኝ ተረጋጊ በቃ እኔም ደስ ብሎኛል። ምን አስበህ ነው? ቆይ የሆነ ነገር ሆነሳ ደንግጬ ተቀመጭ። ደህና ነህ? ሶሲንም አለፍኩት በጣም እዚህ ጋር እንዴት ነህ? ደህና ነህ? ሰላም ነው? እሺ ቀፈኝ በቃ ናፍቀኸኝ ነበር። እዚህ ቀሪ አልነበር እንዴ? እንዴት ነው እዚህ የምቀረው? ግን አይቀርም። እስቲ እዚህ ጋር ነው። እንዴት ነህ ታዲያ? ሶሲ
አትደበሪ። ኧረ ምን ይደበራል? አመሰግናለሁ በጣም ነው አገናኘችን። በጣም አሪፍ። አንቺ ግን እንዴት ነው ማትነግሪኝ? አልመጣም ብለኸኝ አልነበረም እንዴ? አልመጣም ብሎኝ ነበር እኮ። አልመጣም ብዬ ነበር እና እኮ የቀጠርሽኝ ለዚህ ነው። ቆየሽ እኮ በጣም ቆየሁሽ እንዴ? ጋር እያወራሁ እኮ ነው። እኔ ጋር መታ አንድ ላይ ምናምን ነገር ነው የመጣው። እኔ እኮ እብድ እኮ ነኝ ዝም ብዬ እና ይሄ አለብኝ ካልክ ተነሳ። ግራ ተጋባች። እኔ ራሱ ግራ ገብቶኛል ሳላስብ ነው የምር። አበባ ደግሞ በጣም ታምራለች። ኳንደና ቆየሽ እና አስፈልኛል እንደዚህ በቃ ሰርፕራይዝ እያደረግኝ ግን ጥሩ ነው እና እኔ እብድ ነኝ ሳይታሰብ ምናምን ነገር ዝም ብዬ ከችላለሁ። ያም በጣም ደስ ያለኝ ባይዘው በጣም ሰው ደግሞ በጣም ወድጄዋለሁ። እውነት እኮ እዚህ ጋር እንገናኝ ተባብለ ቦታውን እሱ በጣም ወደታል። እንዴት አየው ወደዚህ ጋር ምናምን ያምራል። ያንቺ ደስ ነው ደግሞ ሲሚለ እኔ ሰርፕራይዝ ደጋ እኔ ሰርፕራይዝ አንቺ ማድረግ አይሰለቸውም። እኔ እሱ ካለ ሁሌም ደስተኛ ነኝ። ኧረ በጣም ደስተኛ ነኝ። ያምር አበባ እየተወለገች ነው። አይ ላይ ልታመጣ ነገር ሄሉ ደስተኛ ደጋግሞ ብትሰጣት እኔ አበባ በጣም ወደው ባይገርም ማለት ነው። ናቲ እኔ ከአዲስ አበባ ከመጣች በኋላ በጣም ብዙ ነገሮችን ታዝባለሁና በፊት ደስተኛ ትመስለኝ ነበረ አለ ደስተኛ ናት ምናምን ግን ይሆናል አይደል የማስመሰል ደስታ ግን አሁን ካገኘችህ በኋላ በጣም እኔ እንጃ የሆነ ትክክለኛ ደስታ ነው። ትክክለኛ ስሜቷን ነው ያየሁባት ማለት ነው። የምር ሄዱ እንደዚህ ሆና በማየቴ እግዚአብሔር በጣም ደስተኛ ነኝ። ሁሌም ያንቺን ደስታ ነው ማየት ፈልገው እመቤቴን ሄዱ በጣም ደስተኛ ነኝ። ደስ ስላለሽ ደስ ብሎኛል። ብዙ ነገሮችን አይቻለሁኝና ምን እስካሁን እኔ ግራ ገባኝ። በቃ ደስታሽን በደንብ ነው የማውቀውና ወይኔ ደስ ብሎኛል። አስቀኑኝ እኔም ጓደኛ ቢኖረኝ እንደዚህ ዞሬ አያውናት እኔ አሁን ይሄን በጣም ያንቺን የበለጠ ደስታሽን ይጨምራል ብዬ ስላሰብኩኝ ሲጀመር ደስታሽ ወዳለበት እኔ ይገኛለሁ ብዙ ጊዜና አሁንም ቢሆን ናቲ ወደዚህ መምጣቱ ሲነግረኝ በጣም ነው ደስ ያለኝ ማለት ነው። ቀድሞ ለኔ ነው እና ይነገረኝ ከዛ በኋላ በቃ አንቺ ደስ እንደሚልሽ ስለማቅ ተቀበልኩት ማለት ነውና ከዚህ በላይ ደስተኛ እንድትሆኝልኝ ነው ፈልገው የእውነት ምን እንደምልሽ አንተን ካገኘሽ በኋላ ናቲ በጣም ደስተኛ ናት። የምር በደንብ ስማ እኔ የእውነት ቤተሰብ እውነት ናቲ በጣም ደስተኛ ነኝ። አንተ ከመጣህ ጀምሮ የእውነት በቃ ጥርሴ ለደቂቃ ተዘግቶ አያውቅም። በጣም ነው የምስቀው ምናምን እኔ ራሱ እና ያንተንስ ማን እንግዲህ ካጠገብ ያለ ሰው እንግዲህ በቃ ስለመጣህ ብሎኛል። ክፋን ካህ እሺ የምር ደስተኛ አድርገኸኛል በጣም እና አንተ ትለያለህ የምለው በምክንያት ነው እና የእውነት በጣም ደስተኛ አድርገኸኛል እና ታምራላችሁ ደግሞ አትለያዩ እንዳይለያችሁ። አሜን። በጣም ደስ የምትል ልጅ ነሽ እና እናመሰግናለን ስላገናኘሽ እና ቤተሰብ እኔም የምር ስለመጣው ስላገኘኋት ደስ ብሎኛል። በእርግጥ ስመጣ በዚህ ኢንቴንሽን አይደለም የመጣሁት በቁም ነገር ማውራት ነገር ነበር። ከዛም በላይ ደግሞ ቤት እናንተ ጋር ሄጄ ምናምን ነገር ፋዘር ለመጠየቅ ፕሮግራም ነበረኝ። ለዛም ነው አመጣጤ። ግን ከዛ በፊት ቀጥታ ለሷ ደውዬ እሷን ከዚህ በፊት ማናገር አለብኝ ብዬ ስላመንኩኝ ነው እዚህ ቀድሜ እዚህ የተገኘሁት ማለት ነው እና ደስ ብሎኛል። አሪፍ ጊዜ እያሳለፍኩኝ ነው እንደምታዩት እና ደግሞ አሁን ነው ዋና አሪፍ ጊዜ የምናሳልፈው። አሁን ከዚህ በኋላ ደስ ይላል። አርባ ምንጭ ላይ በቃ ወይ እንዴት ደስ እንዳለኝ የምር በቃ አርባ ምንጭ ላይ አንድ ላይ ሆነ በጣም ነው ደስ ያለኝ የምር ነው በጣም አንቺ እንድትደሰች ብለን ነው እኛ ስንትና ስንት ኪሎ ሜትር ነርተን የመጣነው። አዎ በጣም ደስ ብሎኛል። አሁን እኮ በቃ ሶሲ ሰላም ነሽ? ለነበረን ቆይታ በጣም አድርጌ አመሰግናለሁ። ከዳችኝ እኔ መጥቻ ማን ነበር ይሸኛል እንጂ አይዋጋም። ፈረስ ያደርሳል እንጂ አይዋጋም። ዛሬ በቁም ነገር የፈለኩት
ለሶሲም በርግጥ አልነገርኳትም፣ ጫፍጫፉን የነገርኳት ለእናንተ ነግራችሁ ይሆናል። ማውራት ያለብን ነገር ስላለ ነው ከሄሉ ጋር ዛሬ ማውራት ያለብን ነገር አለ። ለዛም ነው መጣቴና ቦታ ይዘን ምናምን ነገር ቁጭ ብለን ማውራት ይሻላል። እንደዛ ይሻላል። ከሁሉም በላይ አንቺን ላግኝሽ የመጣሁበት ማለት ነውና ባለፈው የሆነ ቪዲዮ እየሰራችሁ ነበረ፣ እዛ ጋር እያወራሽ ነበርና እዚህ ቤተሰቦቿም ጋር መምጣቷ በእርግጥ ለጥምቀት ነው የመጣችሁ። ከዛ በኋላ በስልክ አውርተናል። ከዛ በኋላ ግን ምንድነው አላ ነገሮችን በራሷ ሳይድ ያሉትን ነገሮች ለማስተካከልና የሆነ ይመስለኛል እሷ እንደነገረችኝ ከሆነ ግልጽ እንዲሆን ነው። የምሬ ነው ሄሉ ምንም ነገር ተደባብቋ እንትን ማለት የለበትምና ግልጽ እንዲሆን ፈልጋለሁ። እኔም ሰውም ደግሞ አውቆ የራሱን አስተያየት ሰጥቶ ምክንያቱም ብዙ ካንቺም በላይ እኛ የምናውቃቸውም አንቺ የምታውቂያቸውም ከህይወት በጣም ብዙ ልምድ ያላቸው ብዙ ኤክስፒሪየንስ ያላቸው በጣም የሚወዱን የሚያከብሩን ሰዎችን ምናምን ነገር በዙሪያችን አሉ። ደግሞ ሁሉም ሰው ቢያውቀውና ምክንያቱም እውነት ለማውራት ነው የምሬ ነው የምር ፈጣሪ በሚያውቀው እኔ ሄሉ በጣም ትቸኩላለች። በጣም ትቸኩላለች። አንዳንዴ መቸኮል ጥሩ ሆኖ አላ አሪፍ እኮ ነው፣ ሞቲቬሽን ነው ምናምን ነገር። አንዳንዴ እንደዚህ አይነት ሰው ስትሆኝ በጣም ጥሩ ነው። ግን የሚቸኮልና ማይቸኮል ነገር አለ። አንዳንዴ በማይቸኮሉ ነገሮችም ትቸኩላለች እና ያ ነገሯ ምናምን ነገር እሷን ሲጎዳት ከአንድ ሁለት ሶስቴ ማይቻለውና ያ ነገር መሆን የለባትም። እኔ በግሌ እዚህ አክብሬሽ ምናምን ነገር ቤተሰብ ጋር ትቼ የመጣሁት አላ ባንቺ ችኮላ የተነሳ ድጋሚ ህይወትሽ ተበጥብጦ የሆነ ድጋሚ ስታዝኝ ስታለቅሺ ምናምን ነገር ማየት ስለማልፈልግ ነው። ዛሬ እኮ ያ ነገር ኖርማል እንደሆነ ማለት እኔ አንተ ነው ሄሉ አይደለም። እዚህ ጋር ችግር የለም ነው ለፈተና አይደለም ፍራንክ ምናምን ወይ ሲሊዮ ምናምን አቲ እንደዚህ ብል ሚሊዮ የሚለውን ነገር ነው እንጂ በኋላ በስልክ ስናወራ የሆነ ኢንቴንሽን እያየሁት ነበረ ነው። ግን እሱ ታዲያ ነው አንቺ ይፋ እንዲወጣ አልፈልግም። ይሄ የግል ህይወቴ ነው ካልሽ የራስሽ ውሳኔ ነው ሄሉ። አሁን እዚህ ጋር ማለት ነው የምር ነው ልሽ ማርያም አንቺ በምትወስኙ ነገር አንቺን ደስተኛ ያደርጋል ብለሽ ባመንሽው ነገር ሁሉ እኔ በዋናኝነት ያንቺ ደጋፊ ነኝ። በቃ ሌላ ነገር አይደለም። አንቺ እንደዚህ ሁኚልኝ ምናምን ነገር አይደለም። ግን ቢያንስ ስትወስኚ የሆነ ነገር ስታቅጂ ጊዜ ያዢ፣ ተረጋግተሽ ወስኚ። ራስሽ ላይ ድጋሚ ችግር እንዳታመጪ። ናቲ የዛኔ ያወራሁት ሌላ ነገር አይደለም። ሲጀመር የዛኔ እኔ ይሄ ምንድነው በቃ ፕራንክ ነው፣ ሌላ ነገር የለውም። አይ ሲጀመር ፕራንክ ስታረጊኝና ምናምን አውቃለሁ። ከዛ በኋላ ያለውንም ነገር ስለማውቅ ነውና ኦኬ የራሴ እንትን ነው። በራሴ እንደፈለግሽ ማስኬት ትቻለሽ። እዛ ነገር አይደል ቤተሰብ ጋር ሄሉ አንቺ በቃ በእናትሽ አንቺ አትቸኩይ ካለሽ አትቸኩይ። በእናትሽ በቃ ይሄን ደስታሽን እንድታጫ አልፈልግም። ምን ፕራንክ አይደለም ብሎ ማይስ እኮ ነው። በቃ ተይ በእናትሽ ሄሉ በቃ አትቸኩይ ካለሽ ተይ በቃ አንቺ ተረጇ። ምን አይነት ፕራንክ ነው እንደዚህ? አይደለም ነው ፕራንክነቱ አይደለም። ተረጋግተሽ ወስኝ የራስሽ ነገር ማለት ነው። ተረጋግተሽ ወስኝ በቃ አትቸኩይ ለበብዙ ነገር ናቲ ከዚህ በላይ ደስታሽን እንድታጫ አልፈልግም። እስከዛሬ አጣሽ በቃል በቃ የምር ናቲ በዛታ እውነት አድርጎ አይደለም እውነት አድርጎ እንዴት ይወስዳል? ሲጀመር እንደዛ ሲጀመር የሚሆን ነገር ነው። በቃ ይሉ በእናትሽ እንተይ ሶስት ታረጋጊ ችግር የለውም። ከዚህ በኋላ ነው ይሄን ደስታዋን እንድታጣ አልፈልግም። ከስንት ጊዜ በኋላ ነው ይሄን ደስታዋን ያየሁት የእውነት በቃ ይሉ በእናትሽ አትቸኩይ በቃ አትቸኩይ። እኔ እኮ እሺ በይው በቃ አትቸኩይ። ሶሲ አልተረዳ እሺ ብየዋለሁ። እኔ እኮ ሲጀመር እኮ ሌላ ነገር የለውም ናቲ። እሺ እንደዛ ከሆነ ሄሉ እንዴት አድርጌ ነው ማስረዳት? እኔ ቆይ ንገረኝ። እሺ እንደዛ ከሆነ ማለት ነው። እሺ እንደዛ ከሆነ ሄሉ አንድ ነገር እጠይቅሻለሁ። ፋዘር ጋር ምን ነገር እጂ ለምትጠይቅ መሄድ አይቀርም። ልክ ከዛ በኋላ አዲስ አበባ ትሄጃለሽ። አዲስ አበባ ድርሼሽ እመለሳለሁ። አዲስ አበባ እዛው የማንም ግፊት በሌለበት ብቻሽን ብትሆኝ ይሻላል። ወዴ ነው የምትመለሰው? ማለት እኔ ለምንድን ነው የምሄደው? አሁን ትንሽ መቆየት ነው ፈልገው ነው። ኦኬ እዚህ መቆየት ነው ፈልገው። እዚህ አንተ መጣ ካወራሽ ነገር ካኮ ያው እኮ ነው። አሁንም እኮ ሰው የሚልሽን አሰሙ እና እንደዛ ከሆነ እሺ ምንም የሚያከራክረን ነገር የለም።
አዲስ አበባ ሄደሽ እዚህ ያለውን ነገር ሁሉ እኔ ያመቻችልሻለሁ። አዲስ አበባ ሄደሽ የማንም የኔም ግፊት አይኖርም፣ የማንም ግፊት አይኖርም። ብቻሽን ሆነሽ ተረጋግተሽ ትወስኛለሽ። አሁን በቤተሰብ ምናምን የሚባል ነገር እኔ አልልም። አንተ መተሃል እዚህ በቃ እኔ እናንተ አሪፍ ጊዜ እናሳልፋለን። እዚህ በቃ መተሃል አይደል? አንቺ እንድትሄጂ ከፈለግ እኮ ሂጂ። እሱ እዚህ ነፃነቱ አልተሰማውም። ያ ፍራንክ ማለት አንቺ ለምን በቃ ሂጂ ሄሉ ለምን ሰው ሲያስብልሽ አትወጪ? እኔ አሁን በቃ የራስሽ መንገድ ነው እንደዚህ የሚታይሽ፣ የራስሽ መንገድ ብቻ ነው የሚታይሽ። ኖ አይደለም። እኔ እኮ አንተም እዚህ መተሃል አንዴ እዚህ ትንሽ ጊዜ እንቆይ፣ እኔ እዚህ ትንሽ እንቆይ አይደል? እሱ እዛ እንድትሄጂ ነው እኮ የፈለገው። እኔ አልሄድም። ለምን አልሄድም? እሱ እዚህ ስትሆኚ በቃ ውስጡ ደስታ አልተሰማውም፣ ሰላም አልተሰማውም። ምንም ችግር የለውም። እሷ ሶሲ አትጨናነቂ ማርያምን። ሄሉ የፈለግሽው ነገር በራስሽ ነገር መወሰን ትችላለሽ። እኔ እንደ ምክር ነው ለአንቺ የተሻለ ነው ብለን ስላመንኩኝ ነው። እና ስትይ ነበር ማታ ራሱ ያወራሽውን ነገር እኔ እንጃ አላቅም፣ ምን እንዳሰብሽ አላቅም። ከሁሉም በላይ የምር ናቲ ቆይ ናቲ ስማኝ የዛኔ በዛኛው ቪዲዮ የነበረ ሁላ ኢቭን እንትን ነው ይሄ ፕራንክ ኦር አንተን ናቲ እንደዚህ ብል ምን ይላል የሚለው ነው። አንተ ደግሞ ለምን በሪል ወስደ እንደዚህ አይነት ነገር ታስባለህ? ሄሉ ሁኔታሽ ምንድነው? ሁኔታ እየነገርሽኝ ያለው ነገር ምናምን ነገር ምንድነው የነገርኩህ ለአንተ? እኔ እሺ ምንድነው የነገርኩህ ነገር? በቃ በፕራንክ ውስጥ አንዳንድ ጊዜ እውነት አለ ብሎ ነው ያሰበው። በቃ እዚህ መሆንሽም ደስታ አልተሰማውም። እሺ ችግር የለውም ግን ካሁን በኋላ የምሬን ነው የምላችሁ፣ ጣልቃ አልገባም። ወስነ ቾኮሌሽም ወሰንሽ ምናምን የራስሽ ጉዳይ ነው። እኔ በግሌ የምሬን ነው የምላችሁ፣ ማውቀው ነገር ስላለ ነው። ምንድነው እሺ አንተ የምታውቀው ንገረኝ። እና አላውቅም ሄሉ በእናትሽ ተረጋግተሽ ነገሮችን ምናምን ነገር ለመወሰን እኔ እኮ መሄድ ዞሮ አይቀርም እኮ ግን እሱ የሆንሽ ነገር እሺ ለምን አይቆይ ሶሲ እኔ ልጠይቃት ችግር የለውም እንትን አታጨናንቂያታ ለምንድን ነው እዚህ የምትቆዩ ቤተሰብ ጋር አይደል የምቆዩ ሌላ ምንድን ነው የምቆዩ ከመጣው አይቀር በዚህ አጋጣሚ አንተም እዚህ መጣሃል እንድንቆይ ፈልጋለሁ እኔ እኮ አልመጣሁም ነበር እኔ እዚህ ልመጣ እኔም ብላ አይደል መጣሃል እኮ አይ እኔ ከመምጣቴ በፊት አንቺ እዚህ ብቻሽን እዚህ ለመቆየት ምን እቅዳለኝ እሺ ምን እቅዳለኝ ንገረኝ እሺ እቅድ ከሌለሽ አዲስ አበባ ሄደሽ አዲስ አበባ ትቆያለሽ ከፈለግሽ ከዛ ጊዜ በኋላ አሁን አንቺ የምትዩን ነገሮችን ካመቻቸሽ በኋላ መተሽ እዚህ መቆየት ትችያለሽ እንደፈለግሽ ማድረግ ትችያለሽ ግን በችኮላ ምንም ነገር መሆን የለበትም አንዳንዴ ሰው የሚልሽን ነገር ብትሰሚም ጥሩ ነው በቃ እኔ አሁን ቆይ ምን አርጊ ነው የምትለኝ አዲስ አበባ እንዴ ነው የምትፈልገው ከዛስ በቃ እዛ ትሆኛለሽ እኔ ነገሮችን አመቻችልሻለሁ እዛው ቤትሽ ሆነሽ ተረጋግተሽ ትወስኛለሽ በቤተሰብም ጫና ምናምን ነገር ምንም መሆን የለበትም ማንም በቃ አላቅማ እሺ አሁን እያሳለፍሽው ባለሽው ነገር ደስተኛ ነሽ በቃ ተረጋግተሽ ደግሜ ነው የምነግርሽ በቃ ተረጋግተሽ ብትወስኚ ምናምን ነገር ይሻልሻል እና እኔ በራሴ በኩል እንደዛ ባይ ነኝ ይሄን ያክል ገፍቼ ከመጣው የተሰማኝን ከነገርኩኝ ከዚህ በኋላ ያለው እንግዲህ የሷ ውሳኔ ነው እና የሆነ ነገር ስታዩ ብዙ ጊዜ ሚዲያ ላይ ምናምን ነገር አያለው ኮሜንት ላይ ማያለው የሆነ ነገር ስታዩ የሆነ ነገር ውስጥ ገባ በቃ ታደምቁላታላችሁ ምናምን የሆነ ነገር በቃ አንዳንዴ እናንተ ራሱ የሚሆነውን ነገር ጠብቃችሁ ብታዩ ይሻላል የምር በቃ የሆነ እኔ እንጃ አንቺ ሄሉ ብዙ ጊዜ በሰው ግፊት ውስጥ ያለሽ ነው የሚመስለኝ ምክንያቱም በዚህ ቅጽበት ሰው ይሆናል ረጅም ነገር በአንዴ አይወስን ሄሉ ካሁን በኋላ እዚህም ሆንሽ እኔ የመሰለኝን ብትጂ አሪፍ ነው ብዬ ስላልኩኝ ነውና እሻም እውነት ማለት ቤተሰብ ምን መሰላችሁ የተፈጠረው ተፈጥሯል ብዙ ነገር አሳልፌያለሁ በርግጥ እቸኩላለሁ በአንዳንድ ነገሮች ላይ ያው አንዳንዴ ተፈጥሮ ምናምን የሚባል ነገር አለና ትንሽ ችኩል ነገር ነኝና አሁን ላይ ግን ያው እንደ ድሮ አይደለሁም ትንሽ የተረጋጋው የመጣው ይመስለኛልና አሁንም ያ ነገር ጎርቶኛል እንጂ አልጠቀመኝም መቸኮሌ ማለት ነውና አሁን ላይም ተረጋግቼ ያስብበታለሁ እና ደግሞ ምንም ነገር አይነት ነገር የለም ያን ነገር ደግሞ እንድታውቀው ፈልጋለሁ እና አንተም ደግሞ እንደዚህ ለኔ ያስበህ ተጨንቀ እንደዚህ ይሆንክ ያየው እኔም ደግሞ እኔ አንድ ላይ እዚህም ደግሞ ስለመጣክ በቃ አንድ ላይ እዚህ ትንሽ ጊዜ ቆይተን እንሂድ ምናምን ስለመሰለኝ ነው እንደዛም ያልኩ ለማንኛውም እሺ በቃ አንድ ላይ ሄደን እዛ እንትን እንላለን
አሁን እሺ ደስ አለ እንደዚህ እሺ ስትይ ያምርሻል እንዴ በቃ እሺ ስትይ ያምርሻል በጫና መሆን የለበትም ግን አላ ጫና ሳይሆን እኔ እሺ ደስ ብሎኛል እና ተረጋግተሽ ምናምን ነገሮችን ብትወስኝ ይሻልሻል በሚለው ነው እና እዚህም ሆኜ ደግሞ እኔ በርግጥ ደስተኛ ነኝ እዚህ ይሻለኛል ምናምን ነገር ምትይ ከሆነ ጫና አይደለም ምንም ጫና አላረክብኝም እሺ እና ያለውን ነገር በውስጥም እናወራለን እዚህም ደግሞ ቢያንስ አንድ ቀን ለቀን እንቆያለን እሺ ወተን በሷ ተስማማ በሱ መስማማት አለበት አዎ ብዙ ታይበት እንደ ሁኔታው ነው እኔ ራሱ የምር ሌላ ብዙ ፕሮግራሞችን ሰርጂ ነው የመጣሁትና እንደውም እንትን ካለ አልንቸሽ ይሄን ነገር ነግሬሽ ምናምን ነገር መለሳለሁ በሚል ነው ቅር አለኝ ምክንያቱም ትላንት ስልክ አውርታ ምናምን ነገር ስለዚህ አይነት ነገር አወራችኝ ማለት ነውና የራሷን አንዳንድ ነገሮች ምናምን ነገር ስታማክረኝ አላ በዚህ ወቅት እንደዚህ አይነት ክፍተት በሷ ማን እንዳይፈጠር ስለፈራው ነው የቾኮልኩ ማታውን ወስኜ ምናምን ነገር መነሳቴ ማለት ነውና እና ብቻ አንዳንዴ የምር እኔ እንጃ ደግሞ አንዳንዴ ደግሞ ማለት ነው ይሄ እንዴት ነው እንደዛ አይሆንም በርግጥ አይሆንም መቼም እንደዛ አይሆንም ግን ያው አንዳንዴ ደግሞ በቃ እውነት አድርገው አትሰለች እና እኔም ደግሞ ከብዙ ነገሮች እማራለሁ ሁሌ የሰው ልጅ ሁሌ ስተቱ ላይ አይገኝም አይደል ከስተቴ ደግሞ ተምሬ ሞር ደግሞ ሌላ በጣም ስለምንፈራልሽ ነው አውቃለሁ አመሰግናለሁ እኔም በጣም አሁን እኔም ደስ ብሎኛል ደግሞ ልልሽ የምፈልገው ነገር ሄሉ እሱም አይፈረድበትም ገባሽ አይደል ነገሮችን ከማያው አንፃር ነው እንደዚህ እየፈራልሽ እዚህ ድረስ የመጣው እና ያንቺን ደስታ እኔ በጣም ነው የምፈልገው አሁን ያለሽን ደስታ ደግሜ ነው አሁን ደጋግሜ ነው ልነግርሽ የምፈልገውና አሁን ያለሽን ደስታ እግዚአብሔር በጣም እኔ ከዚህ በኋላ ከፊትሽም ከምንሽም ላጣው አልፈልግም እና እግዚአብሔር ያለሽን ደስታ በደንብ ያቆይልሽ ነው ማለት እውነት ከበፊት ከማይሽ የበለጠ ነው ደስተኛ ሆነሽ ያየሁትና በጣም ባንቺ ደስታ እኔም ደስተኛ ነኝ እና ያለውን ነገር እሱ አሁን እዚህ መጥቶ እንደዚህ አይነት ነገር በማውራቱ እንድትከፊ አልፈልግም ምክንያቱም እሱ ብዙ ነገሮችን አይቷል ገባሽ አይደለ አንቺ አንዳንድ ነገሮችን ያው እኛ ሳንገምተው በችኩልነት አንዳንድ ነገሮችን እናደርጋለንና ያኝን በሆነ ሰዓት ላይ ያደረግሻቸው ነገሮች ስላየ በቃ ትንሽ ነገር ዞር ያለ ነገር ያየው ነገር ሲመስለው በቃ ይፈራል በፍርሃትም አንፃር ነው እዚህ ድረስ መጥቶ ይሄን ነገር ለመጠየቅም የተገደደውና በዛ ነገር እንዳትከፊ እና እሱንም ተረጅ ብዬ አስባለሁና ከዚህ በኋላ ደግሞ ይሄ ደስታሽ በቃ እኔ እንዲጎድልብሽ አልፈልግም እውነት ሄሉና በቃ ሁሌም ደስተኛ ሆኚ ደስታሽ ወዳለበት ብቻ መንገድ ሂጂ ነው ምልሽ ማለት ነው እና ተረጋግተሽ የሚያስደስትሽ ነገር ምናምን አስቢ አንዳንድ ጊዜ ሰውም ስላለሽ ብቻ ሳይሆን አይምሮሽ በፈቀደበት ምን ጋር ብሄድ ደስተኛ ሆናለሁ ብለሽ የምታስቢው ይሄ አሁን ያለሽበት ደስታ ካንቺ አልፎ ሰው ሁሉ የሚያውቀው ነው ገባሽ አይደል ሰው ሁሉ ከአይንሽ ይረዳዋል ያሁኑን ደስታሽን እና በቃ ደስተኛ ወደሚያደርግሽ ነገር ሂጂ ነው ምልሽ እና ሌላ ሁሌም ደስተኛ እንደዚህ ደስተኛ ሁኑ ደስ ይለኛል ከፖይንትሽ አመሰግናለሁ በጣም አመሰግናለሁ ምክር በቃ በላይ ሰተናታል በላይ ደስ ብሎኛል በጣም ስላየው መቼ ነው በይሷ እኔ ጋር መጣ ሰርፕራይዝ ብታደርጊ አይቀር ስልክ ላውራ ደስ ብሎኛል በጣም ደስ ብሎኛል አመሽ ሳምከኝ ታዲያ ሳምኩሽ ምን ማይዛም ካልሳምከኝ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅሬ ያንሳይ ጣለኝ አንቺን መሳይ ወዶ ሰው ተከፍቶ አይገኝ